አረብ ሀገር ላቤን ጠብ አድርጌ በገዛሁት መኪና ተሽጦ ነው ቤቱ የተገዛ። መቼም ይሄን አዘነጋው። እሱ እኮ ታሪክ ሆነ። የንብረት ጉዳዮቻቸውን ብዙ ጊዜ ሳያጠሩ ወደ እንደዚህ አይነት ወደ ትዳር ግንኙነት የሚገቡ ሰዎች አሉ። የትኛው ባል ነው የትኛው ሚስት ነው ንብረቱን ሸጦ በፍቅር ጊዜ በሰላም ጊዜ ሄዶ ይሄ ንብረት የግሌ ነው ይባልልኝ ብሎ ሄዶ ለፍርድ ቤት የሚያመለክተው? በትዳር ውስጥ ባልና ሚስት እየኖሩ በተለያየ አጋጣሚ ሊነካኩ ይችላሉ። አንዱ ካንዱ ሊነካኩ ሊወራረሱ ይችላሉ። ግን ብዙ ሰዎችን የሚያከራክረው መቼ እንደተሸጠ ወዲያውኑ፣ ከመፋታታቸው በፊት፣ ጸብ ላይ ያሉ፣ ከተጣሉ በኋላ የሚለው በጣም አከራካሪ ነው። ምክንያቱም ሕጉ ሄደህ አጸድቀው እንጂ መቼ አጸድቀው የሚለውን ስለማይናገር። የምትፈልጊው ምን ማለት ነው? ተነጋግረን ጨርሰን የለም ጭራሽ ቢሮ ድረስ መጣሽ እንዴ? እሺ እኮ የሥራ ቦታ መስሪያ ቤት ነው። ጭራሽ ደግሞ ቢሮም ልከለክለኝ አሰብክ? ቤቱንማ ትተኸዋል። ምን ላድርግ? ቢሮ እየመጣሁ ላናግርህ እንጂ ጭራሽ ሰሞኑንማ ማደሩን ተያይዘኸዋል። ደግሞ አታፍረን? ሲጀመር እኮ አንቺ ቤት ውስጥ አላስቀምጣልሽኝ አላስተኛልሽኝ ቤቱም ማስጠላኝ ወጣው። መጥተሽ በሄድኩበት ቦታ አትከታተይ። አረ እንደዛ ነው። ከዚህ በኋላ ከጠበቃዬ ጋር ኮንታክት አድርገሽ ከሱ ጋር ያለው ነገር መጨረስ ትችላለሽ። ጨርሻለሁ። እንግዲያውስ ቤቴ ድርሽ እንዳትል እሺ። ቤቴ? አዎ ቤቴ። ቤቴ ትንሽ አታፍሪ እንዴ? ቤታችን እንኳን አትይም እንዴ? ረሳኸው እንዴ? እኔ እኮ ነኝ ሰው ያደረኩሽ። አረብ ሀገር ላቤን ጠብ አድርጌ በገዛሁት መኪና ተሽጦ ነው ቤቱ የተገዛ። መቼም ይሄን አዘነጋው። እሱ እኮ ታሪክ ሆነ። መኪና ተሸጦ እኮ ቤት ገዝተንበት የጋራ ቤት ሆነ። ዋናው ደግሞ መጋባታችን ነው፣ መፈራረማችን ነው። እንደዛ ነው? አዎ። እንተያያለን። እኔ መሰረት አይደለሁም። እንተያያለን። ግን ምን አስባ ነው? የሆነ የተማመነችበትማ ነገር አለ። ያለ ምክንያት እንዲቱግ አላለችም። ሰላም ክቡራን እንደምን ሰነበታችሁ? የጠበቆች ወግ ዛሬም በተለመደው ሁኔታ በአዲስ የህግ ርዕሰ ጉዳይ ተመልሷል። በአዳዲስ የህግ ርዕሰ ጉዳዮች ላይ ይወያያል፣ ይከራከራል፣ ይሟገታል። ዛሬም ጠበቃ ሙልጌታ በላይና ሰለሞን ግርማ ተሰይመናል። ሰውል እንዴት ነው? እሺ፣ ዛሬ ደግሞ ስለምንድን ነው የምናወራው? እንግዲህ ዛሬ በዋናነት ይዘን የቀረብነው ሰሞኑን እንዳነሳ ነው በቤተሰብ ጉዳዮች ዙሪያ ነው የምናነሳው። በተለይ ከተጋቢዎች አንጻር ከባልና ሚስት አንጻር ያለውን ጋብቻ በንብረት ረገድ ያለውን ውጤት በተመለከተ እሱን ነው የምንወያየው። እንደ መነሻ እንዲሆንን አጠቃላይ እንግዲህ ተጋቢዎች በትዳር ዘመናቸው የተለያዩ ተግባራት ውስጥ ይሳተፋሉ። ከነዛ መካከል ደግሞ አንደኛው ንብረት ማፍራት ነው። ስለዚህ ንብረት በሚያፈሩበት ጊዜ ይሄ ንብረታቸውን በተመለከተ የሚኖረው የህግ ጥበቃ ምንድን ነው? ያላቸው መብት አንዳቸው ከአንዳቸው የሚኖራቸው መብት ምንድን ነው የሚለው ነው ዛሬ የምንወያየው ማለት ነው። ስለዚህ እንግዲህ ባልና ሚስት በሁለት አይነት እንግዲህ መንገድ ህጉ ጥበቃ ያደርጋል። አንደኛው ያለ ግብይት የሚገኙ ንብረቶች ናቸው። ሁለተኛው ደግሞ በግብይት ጋብቻ ውስጥ ያሉ ደግሞ በግብይት የሚገኙ ንብረቶች ናቸው። እነዚህ ለሁለቱም እንግዲህ ጥበቃ ያደርጋል። ያለ ግብይት የምንላቸው እንግዲህ ባልና ሚስት ከጋብቻ ፊት የሚያፈሯቸው ንብረቶች በሙሉ የግላቸው ናቸው። እንዲሁም ደግሞ ጋብቻ ውስጥ ከገቡ በኋላ እና አብረው በሚኖሩበት ሂደት ውስጥ ደግሞ በውርስ በስጦታ ከተለያዩ ሰዎች የሚያገኟቸው ንብረቶች የግላቸው ሆነው እንደሚቀጥሉ የቤተሰብ ህጋችን አንቀጽ 57 ላይ በግልጽ ይደነግጋል። ነገር ግን እነዚህ የግል የሆኑ ንብረቶችን ደግሞ በሌላ መንገድ ሲሸጡ ሲያስተላልፉ በዛ ምክንያት የሚመጡ ለውጦች ሲኖሩ እነዛን ለውጦች በግል ንብረት ወይም ደግሞ በግል ገንዘብ የተገኙ ንብረቶች የግሌ ይባሉልኝ ብሎ ፍርድ ቤት አንደኛው ወገን የግሌ ነው የሚለው ወገን ማስመዝገብ እንዳለበት በቤተሰብ ህጋችን አንቀጽ 58 ላይ በግልጽ ተደንግጓል። ስለዚህ እነዚህ ጉዳዮች ላይ ነው ዛሬ ሰፋ አድርገን የምንወያየው ማለት ነው። በዋናነት ጋብቻ በንብረት ላይ ውጤት እንዳለው ከዚህ በፊት አውርተናል። መጋባት ህጋዊ ተግባር ነው። ስለዚህ የሆነ ህጋዊ ለውጥ ያመጣል። በስታተሳችን ላይ፣ በአኗኗራችን ላይ፣ በንብረታችን ላይ ለውጥ ያመጣል እና ንብረት ነው አንዱ ለውጥ ከሚያመጣበት ጉዳይ አንዱ። ነገር ግን ይሄ ሲባል ከጋብቻ በፊት የነበረ ንብረት ላይ ለውጥ ይመጣል ማለት አይደለም። ሁልጊዜ
ምክንያቱም በቤተሰብ ሕጋችን አንቀጽ 56 ላይ ከጋብቻው በፊት የነበረ የግል ንብረት የግል ሆኖ ይቀጥላል ነው የሚለው። እንደውም በጋብቻ መሀልም ለአንተ በቀጥታ የተሰጠህ ስጦታ ውርስ ካለ ያገኘኸው ያንተ መሆኑ በግልጽ የማያሻማ እስከሆነ ድረስ እሱም የግልህ ነው የሚሆነው። በማግባትህ ምክንያት አስቀድሞ የነበረህ ንብረትህ የጋራ የሚሆንበት ወይም በጋብቻ መሀል ሰዎች ለአንተ በቀጥታ በስጦታ የሰጡህ በውርስ የሰጡህ ነገር የጋራ የሚሆንበት ምክንያት የለም። ሲጀመር ሕጉ ንብረት በጋብቻ ምክንያት የጋራ ንብረት የሚያቋቁመው ለምንድን ነው? አንደኛ ከጋብቻው በኋላ ነው። ከጋብቻ በፊት ስላለው ነገር አይደለም የሚያወራው። አንዳንድ ሰዎች ይላሉ ከጋብቻ በፊት እነዚህ ሰዎች ሲጋቡ ወደኋላም ወደፊትም ያለው ንብረታቸው አንድ ላይ ነው የሚመጣው። ይሄ የጋራ ንብረት የመፍጠሩ ነገር እርስ በርሳቸው ራሳቸውን ስለተሰጣጡ ንብረታቸው ይሹ ሊሆን አይችልም፣ የጋራ ነው። ይሄ ከጋብቻ በፊት የነበረ ነው፣ በዚህ ጋር የወጣ ነው የወረደ ነው መባል አያስፈልግም የሚሉ የበለጠ እንዲያውም ጥርጣሬ ይፈጥራል። ከመነሻውም ይሄንን ማንሳት እንዲያውም ጥርጣሬ ይፈጥርና ከአሁኑ እንዴት ስለ ንብረት ታወራለህ፣ ከአሁኑ እንዴት ስለ ንብረት ታወራለሽ የሚል እንድምታ ይኖረዋል በሚል የንብረት ጉዳዮቻቸውን ብዙ ጊዜ ሳያጠሩ ወደ እንደዚህ አይነት ወደ ትዳር ግንኙነት የሚገቡ ሰዎች አሉ፣ ይገባሉ። ግን ሕጉ የእኛ ሀገር ሕግ የተሻሻለ ቤተሰብ ሕግ ግልጽና በማያሻማ መንገድ አብዛኛው የክልሎች የቤተሰብ ሕግ የሚሆነው የሚለው ከጋብቻ በፊት የነበረ ንብረት የግል ነው የሚሆነው። ስለዚህ ግን እዚህ ጋር ዛሬ ለመወያየት ምክንያት የሆነን ነገር አለ አይደል? አንድ በምሳሌያችን ላይ እንዳየ ነው አይደለ? ሴትዮዋ አረብ ሀገር ለፍታ ደክማ መኪና ነበራት። ያንን መኪና ሸጠችው፣ ቤት ተገዛ። ከዛ ቤት ተገዛ፣ አብረው ሲኖሩ በጋብቻ መሀል ሸጠችውና ሌላ ቤት ሰሩ። እንደሰማነው ባል በቃ ያገባሽም እያላት ነው። እና እሱን ታሳቢ እያደረጉ በዚህ ጉዳይ ላይ ሕጋችን ምንድን ነው በሚለው ጉዳይ ላይ እናወራለን። እና እስኪ አንተ በዚህ ጉዳይ ላይ ንብረቱ በሚሸጥ በሚለወጥበት ጊዜ የግድ ፍርድ ቤት መሄድ አስፈላጊ ነው ወይ ለምን የሚለው ላይ ከጋብቻ በፊት የተገኘ እስከሆነ ድረስ ችግር የለውም፣ ማግባትሽ ምንም የሚያመጣብሽ ችግር የለም ብለናል። ግን ያ የግልህ የነበረ ንብረት ከነካካኸው ግብይት ውስጥ ካስገባኸው ነው ችግሩ። ግን ብዙ ሰዎችን የሚያከራክረው መቼ እንደተሸጠ ወዲያውኑ፣ ከመፋታታቸው በፊት፣ ጸብ ላይ ያሉ፣ ከተጣሉ በኋላ የሚለው በጣም በጣም አከራካሪ ነው። ምክንያቱም ሕጉ ሄደህ አጸድቀው እንጂ መቼ አጸድቀው የሚለውን ስለማይናገር። እንደውም አንድ መዝገብ ላይ ምን አይነት የሕግ ምክር ሰጥቼ አውቃለሁ። እንደ ምክር ማለት ነው፣ እንደ ሕግ ምክር ለመጣልኝ ደንበኛ የተሻለው ሊያደርግ የሚችለውን ነገር ከመምከር አኳያ ማለት ነው። ኦልሬዲ የፍቺ ክርክር ላይ ናቸው ያሉት፣ ግን ገና ፍቺ አልጸደቀም። የንብረት ክርክርም ገና አልተጀመረም፣ ፍቺ ላይ ነው ያለው። ፍቺው ገና በፍርድ ቤት ጸድቆ አልፈረሰም ጋብቻው። ስለዚህ ያንን አስቁሞ የፍቺ ክርክሩን አስቁሞ ይሄ ንብረት የግሌ ይባልልኝ ብሎ ሌላ ቦታ ላይ ክስ እንዲመሰርት፣ ከዛ ያኛው ክርክር እስኪያልቅ ይሄኛው ይቆይልኝ። አሁን ይሄ ዝም ብሎ ሲመጣ የምትሰጠው የሕግ ምክር ነው ያለው በሚል ግን ቤስት ጊዜ የትኛው ነው ብለህ ከጠየቀኝ እኔ ሰዎች ወደ ጠብ በግልጽ ካመሩ በኋላ አንደኛው ወገን ተሽቀዳድሞ ሄዶ የሚያደርገው ከሆነ የእንትኑን ዓላማ ይስታል ብዬ አስባለሁ። ስለዚህ ብዙ መቆየት የለበትም። ከፍቺ በፊት ጥያቄው መቅረብ አለበት። የፍቺ ጥያቄ ከቀረበ በኋላ ፍርድ ቤት ላይ ክርክር እያሉ የፍቺ ውጤት እኮ ቀጥሎ ስለሚደረግ እንጂ አብሮ መቅረብ ይችላል። ግን የፍቺ ውጤት ቀጥሎ ከፍቺው በኋላ ስለሚቀርብ ነው አቀራረብ በተለምዶ እንጂ ፍቺኑን ጠይቀህ ከዛ ደግሞ ንብረቴ ይሄ ነው ያካፍለኝ ብለህ አብረህ መጠየቅ ትችላለህ። በየጊዜው ውስጥ መደረግ አለበት ወይ የሚለውም አንዱ ክርክር ነው። በየጊዜው አሁን ባልና ሚስት እንግዲህ ለዘመናት አብረው ይኖራሉ አይደለ? በሚኖርባቸው ጊዜ ውስጥ የተለያየ ትራንዛክሽኖች ውስጥ ይገባሉ እና ይሄንን ንብረት የመለዋወጥ የመቀያየር ነገር ይኖራል። ስለዚህ በተቀያየረ ቁጥር የግሌ ይባልልኝ እያሉ ሄዶ ማስመዝገብ ራሱ አድካሚ አይሆንም ወይ? ምን ያህል እርስ በርስ ባይተማመኑስ ነው የሚልም ነገር አለው። እና እንዴት ነው ሕጉ ላይ ምንም ግልጽ ነው። ትችት እንደ ሕግ ሊተች ይችላል። እንደ ሕግ አንደኛ የትኛው ባል ነው የትኛው ሚስት ነው ንብረቱን ሸጦ በፍቅር ጊዜ በሰላም ጊዜ ሄዶ ይሄ ንብረት የግሌ ነው ይባልልኝ ብሎ ሄዶ ለፍርድ ቤት የሚያመለክተው? ፍርድ ቤትም እሱን ጠርቶ እኮ ይሄ ንብረት የግሉ ነው የግል አይደለም የሚል አስተያየት እንዲሰጥ ማድረግ አለበት። ምክንያቱም ያንን ካላደረገ ፍትሐዊ ፍርድ ሊሰጥ ስለማይችል። ይሄንን በእርግጥ ማህበረሰቡ ያደርጋል ብሎ ነው ሕጉ ይሄን እያደረገ ያለው ወይስ አያደርጉም ብሎ በይሉኝታ በቃ የሰዎች ንብረት
በግብይት ምክንያት የጋራ እንዲሆን እንዲያደርግ ነው የሚል ትችት ሊቀርብ ይችላል። ግን ጊዜም እንዳልከው አድካሚ ሊሆን ይችላል። ግን ህጉ አስቀምጦታል። ምንድን ነው እያለ 10 ጊዜም አድርገው የግልህ የነበረ ንብረት ቅርጹን እስከለወጠ ጊዜ ድረስ እየሄድክ የግሌ ካላስባልከው በስተቀር ይሄው ህግ ነው ተመልሶ የሚዳኘው። ምክንያቱም የግልህ አስባልክ፣ ግን ደግሞ አሁንም ሄደህ እየቀየርከው ነው። አሁንም የግሌ ካላስባልክ፣ ምክንያቱም የህጉ ዓላማ ቅርጹን በቀያየረ ቁጥር የማስረጃ መጥፋት፣ የተለያዩ ክርክር የሙግት በር ሊከፍት ይችላል። ስለዚህ የግሌ እያስባልክ ጠብቀው ነው እያለ ያለው። ምን ያህል ተገቢ ነው ትክክል ነው ሌላ ጉዳይ ሆኖ እንደ ህግ ግን የምንተቸው ነገር ነው። የበለጠ እንዳውም ጥበቃ መስጠቱ አሁን በፊት እንዴት እንደዚህ ስለ ንብረት ካሁኑ እንጠያየቃለን እንዴት የግሌ እላለው የሚለው ሀሳብ ገዢ ከማድረግ ይልቅ ይህን ወደፊት የሚነሱ አለመግባባቶችን እንዲያውም ለትዳራቸው ስጋት የሚሆኑ ነገሮችን ከወዲሁ ለመቅረፍና ጤናማ የሆነ የትዳር ግንኙነት በመካከል እንዲኖር ያንን ታሳቢ ያደረገ ነው ህጉና፣ ስለዚህ በአስገዳጅነት ነው የተቀመጠው ግዴታ የግል ማስባል አለብን። በትዳር ውስጥ ባልና ሚስት እየኖሩ በተለያየ አጋጣሚ ሊነካኩ ይችላሉ። አንዱ ከአንዱ ሊነካኩ ሊወራረሱ ይችላሉ። በእንደዚህ አይነት ጊዜ መቀላቀል ሲኖር ምንድን ነው የሚኖረን መፍትሄ የሚለውን ደግሞ እሱን እስኪ እንወያይ። ልክ ድራማው ላይ እንዳየ ነው አረብ ሀገር ሰርታ የገዛችውን ሲኖትራክ በጋብቻ መሀል ሸጣው ነው እንግዲህ ቤት የገዙት አይደለ? ስለዚህ መጀመሪያ የነበረው ሲኖትራክ ቤት ሆኗል፣ ተለውጧል። ቅርጹ ግብይት በመደረጉ ምክንያት አሁንም የእሷ ነው፣ አሁንም የግል ንብረት ነው፣ የጋራ ንብረት አይሆንም በጋብቻው ምክንያት። ግን ህጉ ተጨማሪ ሪኳየርመንትን ያስቀመጠው፣ ተጨማሪ ስራን ያስቀመጠብህ፣ ፕሮሲጀር ነው ያስቀመጠብህ። ያ ፕሮሲጀር ምንድን ነው? አንተ ያልከው ወደ ፍርድ ቤት ሄዶ የግሌ ይባልልኝ ብሎ ማጸደቅ አለበት። አንቀጽ 58(2) እንደዛ ይላልና ሲያጸናው ደግሞ የበለጠ ይሄ ነገር ትክክል ነው መሄድ አለባቸው ማጽደቅ አለባቸው የሚለውን ነገር የግዴታ መሆኑን ደግሞ በማያጠራጥር ሁኔታ ሲያስቀምጠው አንቀጽ 62(2) ላይ ምን ይላል? በአንቀጽ 58 መሰረት የግሌ ይባልልኝ ተብሎ በፍርድ ቤት ያልጸደቀ ንብረት የጋራ ይሆናል። ስለዚህ መብት ላይ መተኛት የለብህም። የግልህ የነበረ ንብረት በጋብቻ መሃል ከተቀየረ ከተለወጠ ፍርድ ቤት ሄደህ አጸድቀው እያለን ያለው። እዚህ ጋር ሞር አከራካሪ የሚሆነው ይሄ የሚቀርብበትን ጊዜ በተመለከተ ነው። መቼን ይህን ጥያቄ የምታቀርበው? ልክ ግብይቱ እንደተፈጸመ ወዲያው ወይስ ቆይተህ ወይስ ከፍቺ በፊት ወይስ ከተፋታ በኋላ መቼ የሚለውን ህጉ በግልጽ ስላላስቀመጠው እሱ ነው በባለሙያዎች ዘንድ በጣም አከራካሪ እየሆነ ያለው እና በዚህ ጉዳይ ላይ የኔን አቋም ለመግለጽ የህጉ ዓላማ ምንድን ነው? ህጉ ይህንን ያስቀመጠበት ምክንያት ምንድን ነው? በማስረጃ መጥፋት ምክንያት ላልተገባ ክርክር እንዳይዳረጉ የግልና የጋራ ሀብት፣ የጋራ ሀብትና የግል ሀብት፣ የግልና የግል የሚቀላቀሉበት የተለያየ ሁኔታ ስላለ አብረው በሚኖሩበት ጊዜ ረጅም ጊዜ ስለሆነ የሚኖሩት ይሸጣል፣ ይገዛል፣ ይለወጣል። በዚህ መሀል ይሄ የጋራ ነው የግል ነው የሚል ጭቅጭቅ እንዳያመጣ መፍትሄ ክርክር ማቆሚያ ለማድረግ ህጉ ያስቀምጠው መላ ነው ብለን ልንረዳው እንችላለን። ስለዚህ ይሄ ከሆነ ታዲያ በጣም መቆየትም አይመከርም ማለት ነው። በጣም እንዲቆይ ህጉ ይፈልጋል ብሎ መረዳት አስቸጋሪ ነው። ስለዚህ ወዲያው እንደተሸጠ ነው ማድረግ ያለብህ እንኳን ብዬ ባላምን ከፍቺ በፊት በሰላም ጊዜ ይህን ጥያቄ ማቅረብ አለብህ። ከፍቺ በኋላ ወይም ደግሞ ክርክርም እየተደረገ በጉዳዩ ላይ ክርክር እየተደረገ ይህን ጥያቄ ማቅረብ እንደዚሁ በቃ የረሳትን የህግ ድንጋጌ አስታውሶ ቶሎ ንብረቱን ለማምለጥ የሚደረግ መራወጥ እንጂ ትክክለኛ የህጉን ዓላማ የሚያሳካ ነው ብዬ አላምንም። ግን ህጉ ያስቀመጠው የጊዜ ገደብ የለም። እንደውም አንድ ወቅት እንደ ምክር ትሰጠዋለህ አይደል? በቃ ሲጨንቅህ የምትመክረው ምክር ሲጨንቅህም ሳይሆን በቃ ለሱ የተሻለ ያለው በቃ ካለበት ሁኔታ አኳያ ያለው የፍቺ ውሳኔ ቀርቧል። የፍቺ ክርክር እየተደረገ ነው። በመሃል የንብረት ክርክር ቀጥሎ እንደሚመጣ ግልጽ ነው። የግል የነበረ ንብረትን ፍርድ ቤት ሄዶ አላጸደቀም። ስለዚህ ሄዶ የፍቺ ውሳኔ ይቆይልኝ፣ የፍቺ ክርክር ይቆይልኝ ብሎ ሌላ መዝገብ ካስከፈተ በኋላ ይሄኛው ይቆይልኝ ያኛው ክርክር እስኪጠናቀቅ እዛኛው መዝገብ ላይ ምንድን ነው የቀረበው? ይሄ ንብረት የግሌ ስለሆነ የግል ይባልልኝ አምጥቶ እዚህ ላይ ማስረጃ ሊያደርገው ማለት ነው። እዚህ ላይ በእርግጥ ይሄንን መፍቀድ የህጉን ዓላማ ያሳካለው የሚለውን እንደተጠበቀ ሆኖ ማለት ነው እና በዛ መልኩ ነው ጊዜውን በተመለከተ መደረግ አለበት ብዬ የማምነው። ብዙ ሰዎችም ፍርድ ቤትም በክርክር መልክ በፍርድ መልክ አይቼዋለሁ ብዬ አላምንም።
አንዳንዴ አንቀጽ 58 እና አንቀጽ 62 ኖሮ አልኖሩ ምን ፋይዳ አለው ብለህ እንድታስብ የሚያደርግ ድንጋጌ የቤተሰብ ሕጉ ላይ እናገኛለን። አንቀጽ 86(2) ላይ አንቀጽ 86(2) ምንድን ነው የሚለው? የግልህ የነበረ ንብረት ወደ ሌላ ሰው ተላልፎ በግብይት ያገኘው ገንዘብ ካለ በግብይት እንግዲህ የራስህ ንብረት ነበር፣ ለሌላ ሰው ተላለፈ፣ በዚህ ምክንያት ገንዘብ አግኝተሃል። ይህ ማለት በግልጽ አንቀጽ 58 ላይ የተመለከተው በግብይት የተገኘ ገንዘብ ነው። አንቀጽ 58 ሄደ ፍርድ ቤት ሄደ የግልህ አስብል አጸድቅ እያለ ነው በአንድ በኩል። አንቀጽ 86(2) ደግሞ እዚህ ጋር ይመጣና ምን ይልሃል? በፍቺ ጊዜ የንብረት ማጣራት በሚደረግበት ጊዜ አስቀድመህ የግልህ የነበረውን ንብረት ተመጣጣኝ ገንዘብ መውሰድ ትችላለህ እያለ ነው። ስለዚህ ያንተ ንብረት ተሽጦ ከጋራ ንብረቱ ጋር ተቀላቅሎ ሌላ ንብረት ፈርቶ ከሆነ ያ ንብረት የጋራ ቢሆንም በሕጉ መሰረት፣ ነገር ግን አንተ መልሰህ ተመጣጣኝ የሆነ ገንዘብ የግል ሀብትህን፣ ለምሳሌ እሷ የሸጠችው ሲኖትራክ ነው። የሲኖትራኩ ዋጋ አለ። ያ ዋጋ ንብረቱ ጋር ተቀላቅሏል። በግምት መርህ መሰረት የምትወስደው ያኔ ሲኖትራኩ የነበረውን ዋጋ ነው ወይስ የሲኖትራኩ ገንዘብ አሁን ያለውን ዋጋ ነው የሚለው ነገር የሚያከራክር መሆኑ እንደተጠበቀ ሆኖ የዛን ዋጋ ተመጣጣኝ ዋጋ መልሶ መውሰድ ትችላለህ እያለ ነው። ስለዚህ በአንቀጽ 58(2) የጋራ አድርጎብህ የነበረውን ንብረት በጓሮ በር በአንቀጽ 86(2) በኩል መጥተህ ተመጣጣኝ ገንዘብ በመውሰድ ልታካክሰው የምትችልበት እድል እንዳለ ያለው። በፍርድ ቤት ክርክር ብዙ ጊዜ በአንቀጽ 86(2) መሰረት ይህ ጥያቄ ሲቀርብ ብዙ ጊዜ አይታይም። በቃ ክርክሩ አንቀጽ 58 ላይ የግል ነው የግል ተብሏል አልተባለ የሚለው ላይ ይሆናል። አይ ፍርድ ቤት ሄደ ስላላጸደቅ የጋራ ነው ተብሎ እዛው ላይ የሚቀርበት፣ ምናልባት ከጋብቻ በፊት ያፈራሃት ከሆነች የሆነች ብቻ የምትደረግበት ካልሆነ በስተቀር ማለት ነው። ሌላው እዚሁ አንቀጽ 86(2) ላይ አንዳንድ ባለሙያዎች የሚያነሱት ክርክር አለ። የፌዴሬሽን ምክር ቤት የሰጠውን ውሳኔ በመጥቀስ ማለት ነው። እንደውም የፌዴሬሽን ምክር ቤት ውሳኔ እኔም የተከራከርኩበት መዝገብ ስለሆነ ጉዳዩን በደንብ አውቀዋለሁ እና እዛ ላይ ምንድን ነው የሆነው? ከጋብቻ በፊት የፈራ ንብረት ነበር፣ የማይንቀሳቀስ ንብረት። ከጋብቻ በኋላ ባልና ሚስቱ በጋራ ሆነው ያንን ንብረት አሻሻሉት፣ አሳደጉት፣ ብዙ መሻሻል አደረጉበት። አስቀድሞ የነበረው የሰበር ውሳኔ ከጋብቻ በኋላ መሰረታዊ ለውጥ አድርገህ ከነበረ ምንም እንኳ የማይንቀሳቀስ ንብረቱ ወይም ይዞታው ያንተ የግል ንብረት የነበረ ቢሆንም መሰረታዊ ለውጥ ስላደረክ የጋራ ይሆናል የሚል ነበር። ነገር ግን የፌዴሬሽን ምክር ቤት ይህንን ሀሳብ ገልብጦታል፣ ቀይሮታል። በፌዴሬሽን ምክር ቤት ሀሳብ ሙሉ በሙሉ ባለስማማም በመሰረተ ሀሳቡ ላይ ግን እስማማለሁ። ምንድነው መሰረተ ሀሳቡ? ከጋብቻ በፊት የግል የነበረ ንብረት የግል ሆኖ ነው የሚቀጥለው። በአንቀጽ 56 መሰረት ማግባትም የሚያመጣው ምንም ለውጥ የለም። እዚህ ጋር የተደረገ ግብይት የለም። ምንድነው የተደረገው? የጋራ ሀብቱ መጥቶ የግል ንብረቱ ላይ ተቀላቀለና የግል ንብረቱ እሴቱ ጨመረ። አንቀጽ 86(2) እያለ ያለው ምንድን ነው? አንዳንድ ባለሙያዎች የሚከራከሩ በአንቀጽ 86(2) መሰረት ቤቱ የጋራ ሆኖ ከፈለገ ንብረቱ የግል ነበር የሚለው ሰው ዋጋው ተከፍሎት ይሂድ ብለው ነው የሚከራከሩት። ግን አንቀጽ 86(2) እሱን ነው ወይ የሚለው? ሁለት ነገሮች አሉ። አንደኛ የግል ንብረት ነበር መጀመሪያ፣ ከዛ የጋራ ንብረት መጥቶ ሲቀላቀል የሚፈጠር ሁኔታ አለ። ቀጥሎ ደግሞ የጋራ ንብረት አለ፣ ከዛ የጋራ ንብረት ላይ ደግሞ የግል ንብረት መጥቶ ሲቀላቀል የሚፈጠር ሁኔታ አለ። አንቀጽ 86(2) የሚያወራው የግል ንብረት ኖሮ የጋራ ሀብት ሲቀላቀል ሳይሆን የጋራ ሀብት ኖሮ ያ የግል ሀብት መጥቶ ከጋራ ሀብቱ ጋር ሲቀላቀል ስለሚፈጠርና በዛ ወቅት ስለሚደረግ የንብረት ማጣራት ነው የሚያወራው። አሁን ቀደም የገለጽነው ንብረት የግል ንብረት የነበረ ነው፣ የጋራ ሀብቱ መጥቶ ነው የተቀላቀለ። የግል ንብረቱ ሄዶ የጋራ ንብረቱ ጋር ተቀላቅሎ ቢሆን የጋራ ንብረቱ ከመከፋፈሉ በፊት አስቀድሞ የግል ንብረቴ ተገምቶ ተመጣጣኝ ገንዘብ ይሰጠኝ ትል ነበር። እሱም ገንዘብ ከሆነ የተቀላቀለው ነገር ገንዘብ ከሆነ ቃል በቃል 86(2) የሚለው በግብይት የተገኘው ገንዘብ ከንብረቱ ጋር ከጋራ ንብረት ጋር ተቀላቅሎ ከሆነ ነው የምትወስደው ስለሚል ማለት ነው። አሁን ግን አስቀድሞ የነበረ የራስ የግል ንብረት ነው። ያ ንብረት አለ፣ አሁንም ለውጥን የተደረገበት መሻሻሎች ናቸው የተደረጉበት። ስለዚህ የግል ንብረቴ ይሰጠኝ ሳይሆን የሚለው የጋራ ንብረቱ ነው። አሁን በተቃራኒው ተመጣጣኝ ንብረት ሊሰጠው የሚገባው። እዚህ ጋር ግን አንድ መሰረታዊ ነገር የግል ይባል የጋራ ይባል ተመጣጣኝ የሆነ ዋጋ፣ ተገቢው የግምት ስርዓት፣ ተገቢው የአገማመት ስልት ጠብቀን
እስካደረግነው ጊዜ ድረስ ለውጥ ላይመጣ ይችላል። ለምሳሌ ቅድም በወሰድነው ምክንያት ከጋብቻ በኋላ በፊት የነበረው ንብረት ቤቱ ነው፣ ይዞታው ነው፣ በኋላ ነው የተሻሻለው። ይሄንን ቤት እሺ መሰረታዊ ለውጥ ስለተደረገበት የጋራ ነው እንበለው። በአንቀጽ 86(2) መሰረት ከጋብቻ በፊት የነበረው ይዞታና ቤቱ በአግባቡ በገበያ ዋጋ ተሰልቶ እስከተሰጠኝ ጊዜ ድረስ የጋራ ተባለ አልተባለ የሚያመጣው ለውጥ የለም። ምክንያቱም ተመጣጣኝ የሆነ የገበያ ዋጋን መሰረት ያደረገ ክፍያ ስለማገኝ ወይም ስለሚያገኝ ሰውየው። በተቃራኒው ደግሞ ንብረቱ የግል ነው ብንልም ከጋራ ሀብት በኋላ የተቀላቀለ የተጨመረ ነገር ካለ ያንን በአግባቡ በተገቢው የግምት ስልት መሰረት አስልተን በገበያ ዋጋ የጋራ ንብረቱ ይሄ ነው ብለንም ለጋራ ንብረቱን ብንመልስ የሚያመጣው ለውጥ ላይኖር ይችላል። ግን ለውጥ የሚያመጣው ምንድን ነው? ንብረቱን እንዴት ነው የምንገምተው? እንዴት ነው የምናሰላው? የምናሰላበት ስልት ምንድን ነው የሚለው ነው ብዙ ጊዜ አከራካሪ የሚሆነው። በዋናነት የቤተሰብ ሕጋችን ባልና ሚስቶች በመጋባታቸው ምክንያት የአንደኛቸው የግል ንብረት የአንደኛቸው የግል ንብረት ከጋራ ንብረታቸው ጋር ያለ አግባብ እንዲበለጽግ ተቀላቅሎ እንዲቀር አለመፈለጉን በተለያየ መንገድ ገልጾ እናገኘዋለን። አንቀጽ 86 ላይ ብቻ ሳይሆን አንቀጽ 88 ላይም ስለ ካሳ ያወራል። የግል ንብረቱ አንደኛ የግል ንብረት ከጋራ ንብረት ጋር ሄዶ ያለ አግባብ በልጽጓል፣ የጋራ ንብረቱ ያለ አግባብ በልጽጓል፣ የሱ የግል ንብረት ያንተ የግል ንብረት ከሱ የግል ንብረት ወይም ከሱ የግል ንብረት ወይም ደግሞ ከጋራ ንብረቱ ጋር ያለ አግባብ በልጽጎ በሚገኝበት ጊዜ በተመሳሳይ ፍርድ ቤቶች ካሳ ሊከፍል እንደሚገባ በግልጽ አስቀምጠው ይገኛል። እና አንቀጽ 58 እና 62 ያንን ማለታቸው ታዲያ ምንድነው ትርጉሙ እነዚህ አንቀጾች ካሉ የሚል ጥያቄ የሚያስነሳ ነው። በአንቀጽ 58 ያጣኸውን መልሰ ደግሞ በአንቀጽ 86 እና 88 የምታገኝበት ስርዓት እንዳለ ነው የምረዳው። ሌላው ደግሞ በቀደም ያነሳነው እና የተወያየንበት ለተመልካቾቻችን ያደረስነው ምንድነው መወያያ ርዕስ ካስታወስክ ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ መኖር አለ አይደል? በዛ ሂደት ውስጥ በዚህ ግንኙነት ውስጥ የሚኖሩ ጥንዶች ደግሞ በዚህ ግንኙነት ውስጥ ያፈሯቸው ንብረቶች በተመለከተ አሁን ያነሳናቸው የተወያየንባቸው ነገሮች በሙሉ ተፈጻሚነት አላቸው ወይ? እንዴት ነው የሚስተናገዱት? እነዚህ የጠቀስናቸው አከራካሪ የሚሆኑት ሕጉ ላይ የተቀመጡት ድንጋጌዎች ለእንደዚህ አይነት ግንኙነቶች ውስጥም ተፈጻሚነት አላቸው የሚለውንም እግረ መንገድ እንወያይበት። በጣም ጥሩ፣ በጣም ጥሩ ጥያቄ ነው። ለምን መሰለህ ጋብቻንና እንደ ባልና ሚስት አብሮ መኖርን ስንለይ ሕጉ ለጋብቻ የተሻለ ጥበቃ እንደሚሰጥ ለምንድን ነው እንደዛ ያልነው? እንደ ባልና ሚስት አብሮ መኖር የጋራ ንብረት ለማፍራት 3 ዓመት አብሮ መኖርን እንደሚጠይቅ አንስተን ስለነበር ነው። እና የተወሰኑ ተጨማሪ ሪኳየርመንቶች አስቀምጦበታል። እነዚህ ቅድም ያወራናቸው አይደል? አንቀጽ 58፣ 62 ምን ያልናቸው ድንጋጌዎች በሙሉ ከጋብቻ ጋር በተያያዘ የተደነገጉ ድንጋጌዎች ናቸው እንጂ እንደ ባልና ሚስት አብሮ ከመኖር ጋር ግንኙነት ያላቸው አይደሉም። ራሱ ሕጉም ደግሞ በአንቀጽ 103 ላይ በጋብቻ ላይ የተደነገጉ ድንጋጌዎች እንደ ባልና ሚስት አብሮ በመኖር ላይም ተፈጻሚ ይሆናሉ ይልና የጠቀሳቸው አንቀጾች ከአንቀጽ 85 እስከ 93 ድረስ ያለው ነው። ይህ ማለት ከ85 በፊት ያሉት አይመለከታቸውም ማለት ነው። እንግዲህ ቅድም የገለጽናቸው አንቀጽ 62፣ አንቀጽ 58፣ አንቀጽ ምናምን አይደል በርካታ ድንጋጌዎች በሙሉ ያሉት ከአንቀጽ 85 በፊት ግን በግልጽ ደግሞ አንቀጾቹን እነዛን ከጠቀሰ በኋላ ስለሚያከናውኗቸው ተግባራት ግን ሲገልጽ የንብረት አስተዳደር ይላል፣ ስለ ብድር ጋራ ብድር ያወራል ምናምን። እነዚህ በሙሉ በእነዛው በተጠቀሱት አንቀጾች ውስጥ የሚገባ አይደለም። ስለዚህ እነዚህ ስያሜያቸውን ስትወስድ ግን አጠቃላይ ቅድም ያነሳናቸው የቤተሰብ ሕጉ 57፣ 58፣ 56፣ 86 እነዚህ በሙሉ እንደ አግባብነታቸው ለእነዚህም ተፈጻሚ የምናደርግበት ሁኔታ እንዳለ ነው የምንረዳው እኔ። አሁን ለምሳሌ አንድ ቀላል ነገር መውሰድ ብንችል ለምሳሌ ምን ይላል? አረፍተ ነገሩን ስናነበው የ103ን ስናነበው ይዘረዝራቸው አንቀጾቹን በቅንፍ ከማስቀመጡ በፊት በእነዚህ ጉዳዮች ይላል እና የንብረት አስተዳደርን በተመለከተ የጋብቻ ድንጋጌዎች ለእንደ ባልና ሚስት አብሮ መኖር ተፈጻሚነት አላቸው ይላል። ግን የንብረት አስተዳደር የተደነገገው አንቀጽ 66 ላይ ያ ማለት ከ85 በፊት ነው። ስለዚህ ድንጋጌው በቅንፍ ሲቀመጥ ያቀማመጥ ችግር ነበረበት።
ብለን እንድናነሳና ወይ ደግሞ የህግ አወጣጥ ላይ የሚፈጠሩ እንደዚህ አይነት ስህተቶች ናቸው ብለን እንደገና ደግሞ አንዳንዶቹም 85ም በኋላ ያሉትንም ካያቸው አንዳንዶቹ ራሳቸውን ችሎ የማይቆሙ ናቸው። ማለት የግድ ወደኋላ ሄደ ሪፈር ማድረግ የተሳሰሩ ድንጋጌዎች ከመሆናቸው አኳያ በእርግጥ በጋብቻ ረገድ የተደነገጉ ድንጋጌዎች እንደ ባልና ሚስት አብሮ ለሚኖሩ ሰዎች ተፈጻሚ ሊሆኑ አይገባም የሚለውን ነው ወይ በእርግጥ ህጉ የሚፈልገው? በሌላ በኩል ደግሞ ፌዴሬሽን ምክር ቤት በግልጽ የሰጠው አንድ ውሳኔ አለ አይደል? እንደ ባልና ሚስት አብሮ በመኖር የተሻለ ጥበቃ አይደረግለትም ከጋብቻ አኳያ። ስለዚህ ጋብቻን በተመለከተ የተደነገጉ ድንጋጌዎች ለእንደ ባልና ሚስት አብሮ መኖር ተፈጻሚነት የላቸውም በሚልም የሰጠው ውሳኔ አለ። በሌላ በኩል ደግሞ እኔ አንድ የሰበር መዝገቤ ላይ የራሴ መዝገብ ነው ቆይቷል፣ መዝገብ ቁጥሩን አሁን ማስታወስ አልቻልኩም። ይሄንኑ ክርክር በማንሳት አንቀጽ 66ን ሌሎች ድንጋጌዎችን ስናይ በተለይ እንደ ባልና ሚስት አብሮ መኖር 3 ዓመት ከኖሩ በኋላ ከጋብቻ ጋር እኩል ናቸው። የምናተናንስበት የተለየ ምክንያት የለንም። ምክንያትም እንስጥ ብንል ብዙ እንትን አይደለም እና እነዛ ድንጋጌዎች እንደ ሁኔታው መጠቀማችን ፍትሃዊ ነው የሚል ክርክር አለ። ግን ቅድም እንዳልነው አንቀጹ በግልጽ ከ85 እስከ 93 ድረስ ብቻ ነው ተፈጻሚ ሊሆኑ ይገባል በሚል አጥሮ ያስቀምጠው። አንዳንዶች ይህንን ሲያደርግ ለጋብቻ ነው የበለጠ ጥበቃ ያደረገው ይላሉ። ግን እንደ ማዳላት አይነት ነገር ይላሉ። ግን በእርግጥ ለጋብቻ ነው የበለጠ ጥበቃ ያደረገው ወይስ አይደለም ብለን ስንጠይቅ ደግሞ በአንዳንድ ሁኔታዎች ላይ እንደ ባልና ሚስት አብሮ መኖርን የበለጠ ጠብቆት እናገኘዋለን እና እነዚህ ነው ለማለት ባለፈውም እንዳነሳ ነው ከንብረት ጥበቃ አንጻር ያው ከሌሎቹ የተለየ ምንም የሚሆንበት ምክንያትም የለም። ስለዚህ ጋብቻን ፍርድ ቤት ሄደህ አጸድቅ፣ ካላጸደቅ አልቀበልም ይለዋል። እንደ ባልና ሚስት መኖርን ግን እዛ መሄድ አይጠበቅብህም ችግር የለውም እያለ እያቀለለለት ነውና ህጉ ለማን ነው የበለጠ ጥበቃ የሰጠው? ወይስ ጥበቃ ሲሰጥ ወደ ፍርድ ቤት ሂድ ያልኩህ አክብሬህ ያንተ ንብረት እንዲህ እንዳይሆንልህ ብዬ ነው እያለ ነው የሚለው ነገር መወያያ መሆኑ እንደተጠበቀ እንግዲህ እስካሁን በርካታ ውይይቶች አድርገናል። የተለያዩ ነጥቦችን አንስተናል። የህጉን ማዕቀፍም እንደሚመስል አንስተናል። በቪዲዮ ላይ ያየናቸውንም ጉዳዮችንም አንስተናል እና ከዚህ አንጻር ከተወያየንባቸው አንጻር የህጉ ማዕቀፍ እንዲሁም ደግሞ የእያንዳንዱን ተጋቢ ግዴታ አስመልክቶ አነሳነው አንጻር ተመልካቾቻችን ምን ይማሩ፣ ምን ይውሰዱ፣ ከድራማውም አንጻር የተፈጠረውን ችግር እንዴት ሊቀረፍ ይችላል፣ ምን አይነት መፍትሄ ልንሰጥ እንችላለን የሚለውን ደግሞ እግረ መንገድ ማስተላለፍ አለብን እና እሱም በተመለከተ ደግሞ ተጨማሪ ሀሳብ ካለ አንተ እንድሰጥና ፕሮግራማችንን እንድንዘጋ። ከባለሙያ ጋር በተያያዘ ያነሳው ሀሳብ የህግ ጉዳይ እንደምታየው ነው፣ ያወያያል፣ ያከራክራል። ስለዚህ ይህንን ስንናገር ለማህበረሰቡ ወይም ይህንን ሲሰሙ አንድም የህግ ባለሙያዎች በዚህ ሀሳብ ተነስተው የራሳቸውን አቋም የራሳቸውን የሀሳብ መንሸራሸር እንዲያደርጉ፣ እንደ ማህበረሰብ ግን ሰምተው ጥንቃቄ እንዲያደርጉ እንጂ እንዲህ አይነት ጉዳዮችን በባለሙያ ታግዘው ማድረግ እንዳለባቸው ነው ክርክራችንና ሙግታችን አካሄዳችን የሚያሳየው። ምክንያቱም ባለሙያ ሆነህ ይህንን ነገር ብቻ ይዘህ በግልህ ባለሙያ ሳትሆን እንዲህ አይነቱን ነገር ማድረግ ከባድ ስለሆነ ባለሙያ ማማከር፣ ክርክር በሚያደርጉበት ጊዜ በባለሙያ መታገዝ በጣም ጠቀሜታ አለው። ስለዚህ የግል የነበረ ንብረት በጋብቻ መሃል ከተቀየረ ከተለወጠ ለማንኛውም ቅድም ያደረግነው ክርክር ያወራነው ሀሳብ እንደተጠበቀ ሆኖ ሴፍ የሆነው መንገድ ግን በተቻለ መጠን ፍርድ ቤት ሄዶ የግል ይባልልኝ ማስባል ጠቃሚ ነው። ጊዜውንም በተመለከተ በጣም ረጅም ጊዜ ከመጠበቅ ከተቻለ ወዲያውኑ ካልተቻለ በተቻለው ጊዜ ቶሎ ማድረግ ጠቃሚ ነው። ግን ቅድም እኛ ያነሳነው ክርክር እንደተጠበቀ ሆኖ ክቡራን የጠበቆች ወግ እዚህ ላይ ይጠናቀቃል። በሌላ ጊዜ በሌላ ርዕሰ ጉዳይ እስክንገናኝ ሰላም ነው።